ሰላም ሰላም ውድ የቲክቶክ ቤተሰቦች እንግዲህ ዛሬ አዲስ ነገር ይዤ ብቅ ብያለሁ። በዚህ መሰረት የድምፃዊ ካሳሁን ማዘንጊያን የጥበብ ስራዎች እንግዲህ ድምፃዊ ካሳሁን ማዘንጊያ ከዚህ ቀደም የተለያዩ ድምፃውያንን የሪሚክስ ስራ ሰርቶልናል። ከነዚህ መካከል የጥላሁን ገሰሰን፣ ኤፍሬም ታምሩ፣ ሙሉቀን መለሰ፣ አበበ ተካ፣ ኃይለ ኢየሱስ ግርማ፣ አስቴር ከበደና ሌሎችንም የራሱ ስራ የሆነው የውበት ናሙና የምናስታውሰው ስራው ነበር። ነገር ግን አሁን ደግሞ በአዲስ ስራ መጥቷል። ይህም ቢል የአገውኛ ቋንቋ የተሰራበት እንዲሁም የአማርኛ ተደርጎ የተሰራ ነው። ይህን ደግሞ በአምሳለ ገነት የዩቲዩብ ቻናል ታገኙታላችሁ። አምሳለ ገነት የዩቲዩብ ቻናል እንግዲህ ከላይ ለጥፍላችኋለሁ። በዚህ የገባችሁ ስራውን እዩለት። በዚህም የተለያዩ ገቢዎች ስለሚያገኝ በዚህ እናግዙ። ሌላው ደግሞ ምንድን ነው እንግዲህ ካሳሁን ማዘንጊያ የራሱን የዩቲዩብ ቻናል ከፍቷል። ከዚህ በኋላ ስራዎቹና ሌላም የሚመጡ ድምፃውያን የፊልም ስራዎች እንዲሁም ግጥም ምናምን ያሉ ስራዎችን የምንለጥፍበት የዩቲዩብ ቻናል እንዲኖረን ተፈልጎ የዚህን በሱ በኩል የራሱን የዩቲዩብ ቻናል አሳድጎ ብዙ ሰብስክራይብ ካለው እንግዲህ ብዙ ስራዎች መለጠፍ ስለሚቻል እሱን ስራ ለማድረግ ደግሞ ሁላችንም ቅዳሜና እሑድ በበላይነት እየተሰራ ይህን የዩቲዩብ ቻናል ብዙ ሰብስክራይብ እንዲኖረውና ትላልቅ ስራዎችን ለመለጠፍ እንዲሆንን ለማድረግ እየሰራ ነው። ስለዚህ የካሳሁን ማዘንጊያ ዩቲዩብ ቻናል ከላይ ለጥፌላችኋለሁ። እየገባችሁ ሰብስክራይብ አድርጉና ቀጣይ ላይ የሚመጡ ድምፃውያን የግጥም የፊልም ስራዎችን እንዲሁም ሌላ የሀገራዊ የሆኑ ነገሮች የምናስተዋውቅበት የምንለጥፍበት የዩቲዩብ ቻናል እንዲኖር እንፈልጋለን። ይህን ለማድረግ ደግሞ ላይቭ ላይ በየቲክቶክ አካውንታችን በእኔም በካሳሁንም በሌሎችም ላይቭ ላይ የተገባ አድቨርት ይደረጋል። እየገባችሁ ሰብስክራይብ አድርጉለትና ለሀገር የሚጠቅም ስራ ማነው የዩቲዩብ ቻናል እንዲኖር እናድርግ ለማለት ነው። አመሰግናለሁ።